ደህና ነን እግዚአብሔር ይመስገን። እንግዲህ ዛሬ ስለ አንዲት እጽዋት ይዤላችሁ መጥቻለሁ። እቺ እጽዋት እንግዲህ ዝግጣ ትባላለች። ዝግጣ ማለት እንግዲህ ለብዙ አይነት አገልግሎት ትሰጣለች። እቺ የምታዩት ቅጠሏ እቺን እንግዲህ አንደኛ ለገበያ ትሆናለች። ተቀጽሏ ከተገኘች ገበያ የምትፈልጉ ሰዎች ተቀጽሏን በዚህ ተቀጽሏ ለገበያ ትሆናለች። ሁለተኛ ደግሞ ይሄ ቅጠሉ የምታዩት ይሄ ቅጠል የምታዩት ይሄ ዝግጣ ቅጠል ነው። እና ይሄ ቅጠል ለወፍ በሽታ ይሆናል። ለወፍ በሽታ ወፍ ላመማችሁ ሰዎች፣ ወፍ ለተያዛችሁ ሰዎች በአካባቢያችሁ ይገኛል። ይህንን ቅጠሉን ሸምጣችሁ በመታጠን አፍልቶ በመታጠን ፍቱን ናት፣ አታዳግምም። በጣም አሪፍ ናት። ፍቱን እጽዋት ናት፣ ይጠቀሟት። ወደ ቲክቶክ ቤተሰቦቻችን ከተመቻችሁ ላይክ፣ ፎሎ፣ ሼር አድርጉ። ኮሜንት መስጠት ትችላላችሁ። ወፍ ያለባችሁ ሰዎች ወይም በወፍ በሽታ የተያዛችሁ ሰዎች እችን እጽዋት ተጠቀሟት።